لسه عماليش عتبين لينا ما نموت عشي جميلة بردلشي كنادي كلهم نازل شي ما نموت عشي جميل يعلموشي كنادي لونشي أنا كنتنجي بيعجبني لازم صفاي يرسل لم يا بابا. Okay, another station. كأنتن نكتل pay attention እዚህ ጋር street cross ሲያደርግ ምናምን እንድታዩት ነው. Like አሁን we're gonna cross freeway. Visibility is not good. Yeah. So እቺን ፓርት ላሳያችሁ ነው። ይሄ እንግዲህ አይ ቲንክ ኮምፕሊት ያደርገዋል መሰለኝ መጀመሪያ ሰው ላይ ነበረው ቅድም ያልኩት ቅድም አልኩኝ የፕሪቪየስ ቪዲዮ ላይ ምን ብዬ ነበር winter is coming winter is coming አለ winter is here ክረምት ገብቷል ስለዚህ what to do አሁን ቴክኖሎጂ ነው አሁን ተስላን ዝም ብለን ነካ ያደርግን እንሄዳለን because they are kind of the leaders በዚህ ሪጋርድ ያሉትን ነገሮች to the fullest መጠቀም down the line የሆነ ሳል ላይ ዋይ ተስላ የሚለው የራሴን ሪዝን አቀርባለሁ ልክ ነው ልክ አይደለም እስቲ በተበ ግን AI LLM chat bot ላይ አሁን ሰው ከማይሆን ነገር ምናምን ተፈርቆ ቼክ ሲያደርግ ነው የሚቆየው but like those who know technology ወይ ኮዲንግ ላይ ምናምን የሚሰሩ ሰዎች it has come a long way እኛ back in the day Stack Overflow እና Google back in ላይ የሚሰራ ደግሞ SQL Alchemy ምናምን የሚባሉ ነገሮች ነበሩ በሱ ነበር ስራ የምንሰራው አሁን Copilot Gemini ChatGPT even Grok they do a great thing when it comes to coding እና ከስክራች የሚሰራ ነገር የለም at the same time ደግሞ አሁን last video ላይ ያልኳችሁ ነገር አለ ከኔ ቲም 80% got laid off ስለዚህ 80% የተካው AI ነው that's coming to እያንዳንዱ ስራ የትኛውም ፕሮፌሽን አይቀርም white collar blue collar with robotics blue collar job አሁን just መኪና ይሄን እንደ ኤግዛምፕል ላይ ወስደው እንትን ከሆነ ጊዜ በኋላ ሹፌር መሆን እንትን አይደለም ትልቅ መኪና ላይ የሰሩት ነው ኦልሬዲ ሰርተውታል እየሰሩት ሳይሆን የስኬላቢሊቲ ጉዳይ ነው ያለው ስለዚህ ከቢዝነሱ ፖይንት ኦፍ ቪው ሲታይ why would I hire እንትን እኔ at some point ማት ቬንቸሮች ውስጥ ነበርኩ ያለውና at some point ኒሞ ካምፓኒ ነበርኝ ምናልባት self driving cars ቢኖሩ ኖሮ company would have still existed the biggest headache የነበረኝ is dealing with drivers like በራሳቸው ኮንትራክተር ሆነው ይመጡ እና this thing is here and it's here to stay like ይቆያል የትም እንትን አይልምና በዛ መልክ ያሰቡ መሄድ ያስፈልጋል towards that ነው እየሰራን ያለ ነው ተወሰነ ነገሮች የምናደርገው የተወሰኑ ፕሮጀክቶች አሉ ግን ሁሉንም ሰው የሚይዝ ፕሮጀክት ላይ ነው ይችላል down the line የተወሰኑ ሰዎች ኢንቮልቭ ያደርገን ኢንተርንሺፕ ሜንተርሺፕ እኔ መጀመሪያ ላይ ሜንተር አድርኳቸው almost 6-7-8 የሚሆኑ ሰዎች ይኖራሉ then እነሱ ደግሞ ልክ እንደዛው 5 ሰው ሜንተር ቢያደርጉ እነዛኞቹ 5 ሰው ሜንተር ቢያደርጉ it becomes scalable ባጭር ልጆች ብዙ ሰው ከቨር ማድረግ ይችላል ከዛ በኋላ ደግሞ ፕሮጀክት እኔ ብቻ ሳይሆን ወደፊት ሰዎች ሌሎች ያው ፕሮጀክት የሚኖራቸው ሰዎች ይኖራሉ እንደ ሜን ታይም ልክ እንደ ትሬኒንግ ደግሞ ኢትዮጵያ ውስጥ ያሉትን ነገሮች ዲጂታይዝ በማድረግ መተጋገዝ እንችላለን ትልቁ ነገር ግን keep improving yourself like በቃ ማንበብ ፖድካስቶችን ማየት የተወሰነ ነገር what's coming ማወቅ ከዛ connecting the dots ምናምን እሱ እስከተደረገ ድረስ there will always be a fighting chance there will always be an opportunity የሆነ ነገር ማድረግ ይቻላል that said again መሀል ላይ ቴክ ሪቪው አለ የሚቀጥለው ሴሽን ላይ እስቲ ከግሮክ ጋር ቀደም ስለ ተስላ ያነሷቸውን ፊቸሮች እንዲሁ ዲስከስ እያደረግን that's one of the features በሱ እንቀጥላለን በዮሐና ገላጋይ ይመቻችሁ till next time